ሰላም እንደናችሁ የተከበራችሁ ውድ የቻናል ቤተሰቦች፣ ዛሬ ይዤላችሁ የመጣሁት የአማርኛ ንባብ ልምምድና እንዴት መጻፍ እንደምንችል አሳያችኋለሁ። ቪዲዮው ለብዙዎች እንዴት ላይክ እና ሼር እያደረጋችሁ እስከ መጨረሻ ተከታተሉት። ለቻናሉ አዲስ የሆናችሁ አዳዲስ ጠቃሚ ትምህርቶች ሲለቀቁ ወዲያውኑ እንዲደርሳችሁ ሳብስክራይብ በማድረግ ደወል ምልክቷን ተጫኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አሁን ቀጥታ ወደ መጀመሪያው እንሄዳለን። እናንተ ቪዲዮውን እስከ መጨረሻ ተከታተሉት። መጀመሪያ ላይ የተቀመጠው ምን እየሰራህ ነው። ምን እየሰራህ ነው የሚለውን ለመጻፍ ምን የሚለውን የጻፍነው መጀመሪያ ም ከመዘር ስድስተኛ ላይ የሚገኘውን ን ከነዘር ስድስተኛ ላይ የሚገኘውን ሁለቱን አንድ ላይ በማድረግ ምን የሚለውን በዚህ መልኩ ጻፍን። እየሰራህ የሚለው ደግሞ ከአዘር ስድስተኛ ላይ የሚገኘውን የ ከየዘር የመጀመሪያውን ሰ ከሰዘር የመጀመሪያውን ራ ከረዘር አራተኛ ላይ የሚገኘውን ህ ከሀዘር ስድስተኛ ላይ የሚገኘው በመውሰድ እየሰራህ የሚለውን በዚህ መልኩ ጻፍን። ነው የሚለው ደግሞ ነ ከነዘር የመጀመሪያውን ው ከወዘር ስድስተኛ ላይ የሚገኘው በመውሰድ ነው የሚለውን በዚህ መልኩ ጻፍን። አንድ ላይ ስናነበው ምን እየሰራህ ነው። ምን እየሰራህ ነው። ቀጣይ የተቀመጠው የት ሄደህ ነው። የት ሄደህ ነው ብለን ለመጻፍ የት የሚለው የ ከየዘር የመጀመሪያውን ት ከተዘር ስድስተኛ ላይ የሚገኘው በመውሰድ የት የሚለውን ጻፍን። ሄደህ የሚለው ሄ ከሀዘር አምስተኛ ላይ የሚገኘውን ደ ከደዘር የመጀመሪያውን ህ ከሀዘር ስድስተኛ ላይ የሚገኘው በመውሰድ ሄደህ የሚለውን ጻፍን። ነው የሚለው ነ ከነዘር የመጀመሪያውን ው ከወዘር ስድስተኛ ላይ የሚገኘው በመውሰድ ነው የሚለውን ጽፈን የት ሄደህ ነው የሚለውን በዚህ መልኩ መጻፍ እንችላለን። የት ሄደህ ነው። የት ሄደህ ነው። መቼ ትመጣለህ። መቼ ትመጣለህ የሚለውን ለመጻፍ መቼ የሚለው መ ከመዘር የመጀመሪያውን ቸ ከቸዘር አምስተኛ ላይ የሚገኘው በመውሰድ መቼ የሚለውን ጻፍን። ትመጣለህ የሚለው ት ከተዘር ስድስተኛ ላይ የሚገኘውን መ ከመዘር የመጀመሪያውን ጣ ከጠዘር አራተኛ ላይ የሚገኘውን ለ ከለዘር የመጀመሪያውን ህ ከሀዘር ስድስተኛ ላይ የሚገኘው በመውሰድ ትመጣለህ የሚለውን ጻፍን። አንድ ላይ ሲነበብም መቼ ትመጣለህ። መቼ ትመጣለህ። መቼ ትመጫለሽ። መቼ ትመጫለሽ። ይህ ደግሞ ለሴት ሲሆን ነው። መቼ ትመጫለሽ የሚለውን ለመጻፍ መቼ የሚለው ከላይኛው ጋር ተመሳሳይ ነው። ትመጫለሽ የሚለው ት ከተዘር ስድስተኛ ላይ የሚገኘውን መ ከመዘር የመጀመሪያውን ጫ ከጨዘር አራተኛ ላይ የሚገኘውን ለ ከለዘር የመጀመሪያውን ሺ ከሸዘር ስድስተኛ ላይ የሚገኘው በመውሰድ ትመጫለሽ የሚለውን በዚህ መልኩ ጻፍን። ትመጫለሽ። መቼ ትመጫለሽ። አባቴ ነገ ይመጣል። አባቴ የሚለውን ለመጻፍ አ ከአዘር የመጀመሪያውን ባ ከበዘር አራተኛ ላይ የሚገኘውን ቴ ከተዘር አምስተኛ ላይ የሚገኘው መውሰድ አባቴ የሚለውን በዚህ መልኩ ጻፍን። ነገ የሚለው ነ ከነዘር የመጀመሪያውን ገ ከገዘር የመጀመሪያውን በመውሰድ ነገ የሚለውን በዚህ መልኩ ጻፍን። ይመጣል የሚለው ደግሞ ይ ከየዘር ስድስተኛ ላይ የሚገኘውን መ ከመዘር የመጀመሪያውን ጣ ከጠዘር አራተኛ ላይ የሚገኘውን ል ከለዘር ስድስተኛ ላይ የሚገኘው በመውሰድ ይመጣል የሚለውን በዚህ መልኩ ጻፍን። አንድ ላይ ሲነበብም አባቴ ነገ ይመጣል። አባቴ ነገ ይመጣል የሚለውን በዚህ መልኩ መጻፍ እንችላለን። አለሙ ቦርሳ ገዛ። አለሙ ቦርሳ ገዛ የሚለውን ለማንበብና ለመጻፍ አለሙ የሚለው አ ከአዘር የመጀመሪያውን ለ ከለዘር የመጀመሪያውን ሙ ከመዘር ሁለተኛ ላይ የሚገኝ መውሰድ አለሙ የሚለው የተጻፈው በዚህ መልኩ ነው። አለሙ ቦርሳ የሚለው ደግሞ ቦ ከበዘር ሰባተኛ ላይ የሚገኘውን ር ከረዘር ስድስተኛ ላይ የሚገኘውን ሳ ከሰዘር አራተኛ ላይ የሚገኘው በመውሰድ ቦርሳ የሚለውን በዚህ መልኩ ጻፍን። ቦርሳ። ገዛ የሚለው ገ ከገዘር የመጀመሪያውን ዛ ከዘዘር አራተኛ ላይ የሚገኘው በመውሰድ ገዛ የሚለውን በዚህ መልኩ ጻፍን። አንድ ላይ ሲነበብም አለሙ ቦርሳ ገዛ። አለሙ ቦርሳ ገዛ። ወንድሜ ወደ ስራ ሄደ። ወንድሜ ወደ ስራ ሄደ የሚለውን ለመጻፍ ወንድሜ የሚለው ወ ከወዘር የመጀመሪያውን
ን ከነዘር ስድስተኛ ላይ የሚገኘውን ዲ ከደዘር ስድስተኛ ላይ የሚገኘውን ሜ ከመዘር አምስተኛ ላይ የሚገኘውን በመውሰድ ወንድሜ የሚለውን በዚህ መልኩ ጻፍን። ወደ የሚለው ደግሞ ወ ከወዘር የመጀመሪያውን ደ ከደዘር የመጀመሪያውን ሁለቱን አንድ ላይ በማድረግ ወደ የሚለውን ጻፍን። ስራ የሚለው ስ ከሰዘር ስድስተኛ ላይ የሚገኘውን ራ ከረዘር አራተኛ ላይ የሚገኘው በመውሰድ ስራ የሚለውን በዚህ መልኩ ጻፍን። ሄደ የሚለው ደግሞ ሄ ከሀዘር አምስተኛ ላይ የሚገኘውን ደ ከደዘር የመጀመሪያውን ሄደ የሚለውን በዚህ መልኩ ጻፍን። አንድ ላይ ሲነበብም ወንድሜ ወንድሜ ወደ ስራ ሄደ። ወንድሜ ወደ ስራ ሄደ። ስራህን ቶሎ ጨርስ። ስራህን ቶሎ ጨርስ የሚለውን ለመጻፍ ስ ከሰዘር ስድስተኛ ላይ የሚገኘውን ራ ከረዘር አራተኛ ላይ የሚገኘውን ህ ከሀዘር ስድስተኛ ላይ የሚገኘውን ን ከነዘር አሁንም ስድስተኛ ላይ የሚገኘውን በመውሰድ ስራህን የሚለውን በዚህ መልኩ ጻፍን። ቶሎ የሚለው ደግሞ ቶ ከተዘር ሰባተኛ ላይ የሚገኘውን ሎ ከለዘር አሁንም ሰባተኛ ላይ የሚገኘውን በመውሰድ ቶሎ የሚለውን በዚህ መልኩ ጻፍን። ጨርስ የሚለው ደግሞ ጨ ከጨዘር የመጀመሪያውን ር ከረዘር ስድስተኛ ላይ የሚገኘውን ስ ከሰዘር ስድስተኛ ላይ የሚገኘውን በመውሰድ ጨርስ የሚለውን በዚህ መልኩ ጻፍን። ሲነበብም ጨርስ፣ ስራህን ቶሎ ጨርስ፣ ስራህን ቶሎ ጨርስ የሚለውን በዚህ መልኩ ጻፍን። እናቴ ገበያ ሄደች። እናቴ ገበያ ሄደች የሚለውን ለመጻፍ እናቴ የሚለው ከአዘር ስድስተኛ ላይ የሚገኘውን እና ከነዘር አራተኛ ላይ የሚገኘውን ቴ ከተዘር አምስተኛ ላይ የሚገኘውን በመውሰድ እናቴ የሚለውን በዚህ መልኩ ጻፍን። ገበያ የሚለው ደግሞ ገ ከገዘር የመጀመሪያውን በ ከበዘር የመጀመሪያውን ያ ከየዘር አራተኛ ላይ የሚገኘው በመውሰድ ገበያ የሚለውን ጻፍን። ሄደች የሚለው ሄ ከሀዘር አምስተኛ ላይ የሚገኘውን ደ ከደዘር የመጀመሪያውን ቺ ከቸዘር ስድስተኛ ላይ የሚገኘው በመውሰድ ሄደች የሚለውን ጻፍን። አንድ ላይ ሲነበብም እናቴ ገበያ ሄደች። እናቴ ገበያ ሄደች። እህቴ ትመጣለች። እህቴ ትመጣለች የሚለውን ለመጻፍ እህቴ የሚለው ከአዘር ስድስተኛ ላይ የሚገኘው ህ ከሀዘር አሁንም ስድስተኛ ላይ የሚገኘውን ቴ ከተዘር አምስተኛ ላይ የሚገኘው በመውሰድ እህቴ የሚለውን በዚህ መልኩ ጻፍን። ትመጣለች የሚለው ት ከተዘር ስድስተኛ ላይ የሚገኘውን መ ከመዘር የመጀመሪያውን ጣ ከጠዘር አራተኛ ላይ የሚገኘውን ለ ከለዘር የመጀመሪያውን ቺ ከቸዘር ስድስተኛ ላይ የሚገኘው በመውሰድ ትመጣለች የሚለውን ጻፍን። ትመጣለች። እህቴ ትመጣለች። አስቴር ልብስ አጠበች። አስቴር የሚለው አ ከአዘር የመጀመሪያውን ስ ከሰዘር ስድስተኛ ላይ የሚገኘውን ቴ ከተዘር አምስተኛ ላይ የሚገኘውን ር ከረዘር ስድስተኛ ላይ የሚገኘው በመውሰድ አስቴር የሚለውን በዚህ መልኩ ጻፍን። ልብስ የሚለው ል ከለዘር ስድስተኛ ላይ የሚገኘውን ብ ከበዘር ስድስተኛ ላይ የሚገኘውን ስ ከሰዘር አሁንም ስድስተኛ ላይ የሚገኘው በመውሰድ ልብስ የሚለውን ጻፍን። አጠበች የሚለው አ ከአዘር የመጀመሪያውን ጠ ከጠዘር የመጀመሪያውን በ ከበዘር የመጀመሪያውን ቺ ከጀዘር ስድስተኛ ላይ የሚገኘው በመውሰድ አጠበች የሚለውን ጻፍን። አንድ ላይ ሲነበብም አስቴር ልብስ አጠበች። አስቴር ልብስ አጠበች። ትምህርት እንዴት ነው? ትምህርት እንዴት ነው የሚለውን ለመጻፍ ትምህርት የሚለው ት ከተዘር ስድስተኛ ላይ የሚገኘውን ም ከመዘር ስድስተኛ ላይ የሚገኘውን ህ ከሀዘር ስድስተኛ ላይ የሚገኘውን ር ከረዘር ስድስተኛ ላይ የሚገኘውን አሁንም ት ከተዘር ስድስተኛ ላይ የሚገኘው መውሰድ ትምህርት የሚለውን በዚህ መልኩ ጻፍን። እንዴት የሚለው ደግሞ ከአዘር ስድስተኛ ላይ የሚገኘውን ን ከነዘር ስድስተኛ ላይ የሚገኘውን ደ ከደዘር የመጀመሪያውን ት ከተዘር ስድስተኛ ላይ የሚገኘው በመውሰድ እነዚህን አራት ፊደላት በማቀጣጠም እንዴት የሚለውን ጻፍን። ነው የሚለው ነ ከነዘር የመጀመሪያውን ው ከወዘር ስድስተኛ ላይ የሚገኘው በመውሰድ ነው የሚለውን ጻፍን። አንድ ላይ ሲነበብም ትምህርት እንዴት ነው? ትምህርት እንዴት ነው? ሰውን አክባሪ ሁን። ሰውን አክባሪ ሁን የሚለውን ለመጻፍ ሰውን የሚለውን የጻፍነው ሰ ከሰዘር የመጀመሪያውን ው ከወዘር ስድስተኛ ላይ የሚገኘውን ን ከነዘር ስድስተኛ ላይ የሚገኘው በመውሰድ ሰውን የሚለውን ጻፍን። አክባሪ የሚለው ደግሞ አ ከአዘር የመጀመሪያውን ክ ከከዘር ስድስተኛ ላይ የሚገኘውን ባ ከበዘር አራተኛ ላይ የሚገኘውን ሪ ከረዘር ሶስተኛ ላይ የሚገኘው በመውሰድ
አክባሪ የሚለውን ጻፍን። ሁን የሚለው ደግሞ ሁ ከሀዘር ሁለተኛ ላይ የሚገኘውን ን ከነዘር ስድስተኛ ላይ የሚገኝ በመውሰድ ሁን የሚለውን ጻፍን። አንድ ላይ ስናነበው ሰውን አክባሪ ሁን፣ ሰውን አክባሪ ሁን። እናት እና አባትህን ታዘዝ። እናትና አባትህን ታዘዝ የሚለውን ለመጻፍ እናት የሚለው ከአዘር ስድስተኛ ላይ የሚገኘውን ና ከነዘር አራተኛ ላይ የሚገኘውን ት ከተዘር ስድስተኛ ላይ የሚገኘው በመውሰድ እናት የሚለውን ጻፍን። እና የሚለው ከአዘር ስድስተኛ ላይ የሚገኘውን ና ከነዘር አራተኛ ላይ የሚገኘው በመውሰድ እና የሚለውን ጻፍን። አባትህን የሚለው ደግሞ አ ከአዘር የመጀመሪያውን ባ ከበዘር አራተኛ ላይ የሚገኘውን ት ከተዘር ስድስተኛ ላይ የሚገኘውን ህ ከሀዘር አሁንም ስድስተኛ ላይ የሚገኘውን ን ከነዘር ስድስተኛ ላይ የሚገኘው በመውሰድ አባትህን የሚለውን ጻፍን። ታዘዝ የሚለው ደግሞ ታ ከተዘር አራተኛ ላይ የሚገኘውን ዘ ከዘዘር የመጀመሪያውን ዝ አሁንም ከዘዘር ስድስተኛ ላይ የሚገኘው በመውሰድ ታዘዝ የሚለውን ጻፍን። አንድ ላይ ሲነበብም እናት እና አባትህን ታዘዝ፣ እናትና አባትህን ታዘዝ። አሁን ድጋሜ ሁላቸውንም ሳነብላችሁ ምን እየሰራህ ነው? ምን እየሰራህ ነው? የት ሄደህ ነው? የት ሄደህ ነው? መቼ ትመጣለህ? መቼ ትመጣለህ? መቼ ትመጫለሽ? መቼ ትመጫለሽ? አባቴ ነገ ይመጣል። አባቴ ነገ ይመጣል። አለሙ ቦርሳ ገዛ። አለሙ ቦርሳ ገዛ። ወንድሜ ወደ ስራ ሄደ። ወንድሜ ወደ ስራ ሄደ። ስራህን ቶሎ ጨርስ። ስራህን ቶሎ ጨርስ። እናቴ ገበያ ሄደች። እናቴ ገበያ ሄደች። እህቴ ትመጣለች። እህቴ ትመጣለች። አስቴር ልብስ አጠበች። አስቴር ልብስ አጠበች። ትምህርት እንዴት ነው? ትምህርት እንዴት ነው? ሰውን አክባሪ ሁን። ሰውን አክባሪ ሁን። እናትና አባትህን ታዘዝ። እናትና አባትህን ታዘዝ። በዚህ መልኩ በቀላሉ አማርኛን ማጻፍና ማንበብ ትችላላችሁ ማለት ነው። ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበር። ቪዲዮውን እስከ መጨረሻ ስለተከታተላችሁት በጣም አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላም ሁኑልኝ። ቻው